ሰላም እንዴት ናችሁ? ደህና ናችሁን? ያለው እግዚአብሔር ይመስገን። የመጀመሪያ ነው አካውንቴ እንትን ተብሎ ነበር ማለት ቀይሬ ነው እና ያው አስተያየት ይኖረዋል የመጀመሪያ ስለሆነ ማለት ነው። ፊልም ነው የማቀርበው ከዚህ በኋላ ማለት እስከምለምድ ምናምን ድረስ ስህተት ሊኖር ይችላል እና ኮሜንት ላይ ንገሩኝ እና ዘቢላ የሚል ክፍል 1 ነው የማቀርበው። እሺ ይበቃኛል ብሎ ጀምሮ ዘቢላ እና ልጅት የምርቃቷ ቀን ነው ዛሬ። ሁሉ ቤተሰብ በደስታ የሞላበት ነው እና ውለታ ቢስ ነሽ፣ እናቴ ያሳድገሻለች፣ ግን እናቴን ስሟን አልጠራሻትም እያለች ነው። ወንድሟ ደግሞ ቤቴ እናንተ እረፉ እንጂ አባዬ ለምን አትቆጣቸውም እያለ ነው። አባ እኔ እናቴ አይደለችም ብያለሁ። በጣም ምን አይነት ሰው ነሽ? አንድ ቀን እንኳን ሰማዩ ሰላም ነገር ለምን ወደ ጭንቅላትሽ አይመጣም? ሰው ትረብሻለሽ። ታላቂ መሆንሽን አትርሽ። ልታከብርኝ ይገባሻል። አባባ ስላለ ነው እንጂ ምን ትትል አባትየው ቁጭ በይ ብሎ ተቆጣቸው። በቃችሁ፣ የእምነት አካራ ነው። በጭቅጭቅ የምናሳልፍበት ጊዜ አይደለም፣ ቁም ነገር የምናወራበት ጊዜ ነው ብሎ አባትየው ቀጥሏል ማለት ነው። ውዶቼ ግን ማለት ገና የመጀመሪያ ስለሆነ ያው ብዙ ነገር እሳሳታለሁ እና ህፃኗ ልጅ ደግሞ አባ ዛሬ ልብህን አሞ ነው የእኔ ልብ እሰጥሃለሁ አትታመምም እያለችው ነው። የእኔ መልአክ የአንቺ ልብ ገና ነው አላደገችም፣ ገና ትንሽዬ ናት እያለ መለሰላት ለልጁ። አዛ ሌላ ደግሞ ወንድምየው ባልሽ ዛሬውን መሞት አለበት ሲላት፣ እሱ ደግሞ ኧረ ተረጋጋንች አለችው። ሁሉም ነገር በእቅዳችን መሰረት ነው መሆን ያለበት፣ ቀኑ አሁን አይደለም አለች። ልይቷ ደግሞ አንቺ ለአባ ልብሽን አሰጪው፣ እንኳን ልቤንና ህይወቴንም ሰጥዋለሁ ብላ ልይቷ በደስታ ፈነጠቀች። አባቴ አይሞትብኝም የስ ያለች እና ነገ ጠዋት ልትሄጂ ነው አላት። እና መሄዴ ልነግር ነው የመጣሁት እና በሰላም ግቢ፣ ለእናትሽ የሚላከውን ገንዘብ እልክልሻለሁ እሺ አብዬ እያለች ቀጠለች። አመሰግናለሁ። የልየው ልጅ ደግሞ ቻው ልዬ እና ለምንድን ነው መርስ ቀላ መንገድ እያለ እንገለዋለን ሲሉ ወደ ክፍለ ሀገር ልትሄድ የነበረችዋ ልጅ ሰምታ ተደብቃ እያዳመጠች ነው። ቶሎ እንግደለው እያለ ሰራተኛዋ እየሰማች ነው። በጣም እየተንቀጠቀጠች አቤን በመርዝ ሊገሉት ነው እንዴ እያለች እና ሄድና ግደለው ብለህ እንዴት አድርገህ ልገለው ነው? ትገለዋለህ? ይሄ በጣም ቀላል ነው ብሎ ሽጉጥ እጉያው አስቀምጦ አሳያት። በአንድ ጥይት ግንባሩን ብዬ እገለዋለሁ። ሽጉጥ አሌ ተደብቃ እያየች ስለነበረ እና በእንቅጥቃጤ በሽጉጥ
በጣም እየፈራች የመጀመሪያው ጥይት ማሟሻ ነው የምሆነው እያለች በእንቅጥቃጤ ቆማለች ማለት ነው። እና ቶሎ ግደለው፣ ልቡ ልፈጥ፣ 1 ሳምንት ነው የቀረው እያለች ጥይት ማባከን ተገቢ አይደለም። ልቡን እያለች ነው ተደብቃ እየሰማች ያለችው ሰራተኛ እና የመድኃኒት እቃ አውጥታ ለውሽማዋ ሰጠችው እና ለልይቷ የሚገል ቸኮሌት ሰጥተዋት ቸኮሌቱን አምጪ እያለች ሰራተኛዋ እየጨቀጨቀቻት ነው። እሷ ግን አልሰጥሽም እርግቤ አልሰጥሽም እያለች እንጀራ እናት ወደ ክላስ መጣች። ሞታለች አልሞተችም እያለች ሳቤላ እያለች እየተጣራች ክላሱን ትከፍተው ፊልሙ አበቃ። 2ኛ ዙር እየተለማመድኩም ስለሆነ ይኸው ማለት ይከብዳል። የመጀመሪያ ቀን ታውቃላችኋል። ይኸው ድምፄ ይቆራረጣል እና ደግሞ አንዳንድ ነገር የሆነ ጥፍት ይልብኛል። እንግዲህ ከዛሬ ነገ ከነገ እንደዛ እያለ አስተካክላለሁ ውዶቼ እና ወዳችኋለሁ። ማለት ሁሉም ነገር ሲጀመር ይከብዳል እና ያው እንዳይደብራችሁ ለማለት ፈልጌ ነው። እና ደግሞ እለማመዳለሁ በደንብ እሺ። እናም እናንተ የምትችሉትን ነገር በውስጥ ነገር ይሄን አድርጊ ይሄን አድርጊ በሉ። በእርግጥ ያስፈራል ማለት ሁሉም ነገር ልክ ከክፍለ ሀገር ከኢትዮጵያ ወደዚህ ስንመጣ የመጀመሪያ ቀንና በማግስቱ ከ1 ሳምንት ደግሞ 2 ሳምንት ከ2 ሳምንት 3 ሳምንት የምንሄደው እንትኖች ይለያያሉ። ይህም እንደዛ ማለት ነው እና እንዳፈርዱብኝ እና በርቱልኝ፣ እወዳችኋለሁ እና አብረን እንደግ እንስራ ሁላችሁም ማለት ነው። ሰዓታችን አጣበንም ቢሆን እንስራ። ምግብ መስራት የሚመቻችሁ በምግብ ስሩ። እኔ በድምጽ ብቻ ስለሆነ ነው፣ ምክንያቱም ከክላሴ ውጭ ስልኬ ስለማይወጣ ነው እንጂ በምግብ ብሰራ ምናምን አሪፍ ነው። ከድምጽ ይሻላል፣ ድምጽ ያስፈራል እና ደግሞ ስህተትም ይኖረዋል እና ለዛ ነው ውዶቼ፣ እወዳችኋለሁ። መልካም ቆይታ። ነገ ደግሞ ክፍል 2 እንገናኝ።